ዝክረ ሐምሌ 5 በዓልን ማክበር ለምን አስፈለገ ለሚለው ሶስት ነገሮችን መመልከት በጣም አስፈላጊ ነው። አንደኛ ከሐምሌ 5 2008 ዓመተ ምህረት በፊት የነበረውን ኩነትና 2008 ሐምሌ 5 ምን ተፈጠረ የሚለውን እንዲሁም ከሐምሌ 5 2008 በኋላስ ምንድነው የነበረ የሚለውን ይሄ ትውልድ መገንዘብ መላ ማህበረሰቡ መገንዘብ ያስፈልጋል ብዬ አምናለሁ። ከሐምሌ 5 2008 ከዛሬ 10 ዓመት በፊት የነበሩት ሁኔታ ምንድነው የሚመስለው የሚለውን ለማየት እንደሚታወቀው ከ1983 ዓመተ ምህረት እስከ 2010 ዓመተ ምህረት ድረስ በወያኔ መራሹ ስርዓት መላ ኢትዮጵያውያን የጭቆና ቀንበር ተጭኖባቸው የነበረ በተለይ ደግሞ የወልቃይት ጠገዴ ህዝብ የማንነት ጭፍለቃ ስር ወድቆ የነበረ ማህበረሰብ ነው። እዚህ የማንነት ጭፍለቃ እና ጭቆና ቀንበር ለመላቀቅ ባልተደራጀ መንገድ በተናጠለ በርካታ ትግል ሲያደርግ በዚህ ሂደት ውስጥ ቆይቷል። ትግሉ ረጅም ጊዜ የወሰደና በርካታ ጀግኖችን ያጣነበት ነው የነበረው። በዚህ ምክንያት የህዝቡ ብሶት በከፍተኛ ደረጃ ላይ በመድረሱ ምክንያት መስከረም 9 2008 ዓመተ ምህረት በጎንደር ከተማ በላንድ ማርኮቴ የአማራ ማንነት እና ወሰን አስመላሽ ኮሚቴ በይፋ ተመሰረተ። ከተመሰረተ በኋላ ያደረገው ምንድነው? ጥያቄውን ህገ መንግስቱን መሰረት አድርጎ በህጋዊ መንገድ እኛ አማራ ነን፣ ያ ጎንደር አማራ ነን፣ ስለዚህ የማንነት ጥያቄ አለን፣ ወሰናችንም ተከዜ ነው፣ የአማራ ወሰን ተከዜ ነው፣ ትግራይና አማራ ታሪካዊ ድንበራቸው ተከዜ ነው በሚል መሰረታዊ ህገ መንግስታዊ ጥያቄ ለፌዴራል መንግስትና ለትግራይ ብሔራዊ ክልላዊ መንግስት ጥያቄያቸውን አቀረቡ። እንግዲህ እዚህ ላይ ነው ሐምሌ 5 የሚመጣው። ወያኔ መራሹ ስርዓት ጥያቄውን በህጋዊ መንገድ ከመመለስ ይልቅ ምንድነው ያደረገው? ያው አፋኝ ስርዓት ነው በባህሪው እንደሚታወቀው። ሐምሌ 5 ይሄን ጥያቄ በፍትሃዊነት ከመመለስ ይልቅ የወልቃይት ጠገዴ የአማራ ማንነት እና የወሰን አስመላሽ ኮሚቴ አባላትን ማፈንና ማዳፈን አለብን ጥያቄውን በሚል ከንቱ ምኞት ስምሪት አደረገ ማለት ነው። በርካቶችን ሲያስሩ አንዱ የኮሚቴው ሰብሳቢ የሆኑትን ክቡር ጀግናው ኮሎኔል ደመቀ ዘውዱ ለማፈን ባደረጉት ሙከራ እምብኝ እጄን አልሰጥም፣ ከኔ ህይወት ይልቅ ለህዝቤ ነፃነት ህይወቴን አሳልፌ እሰጣለሁ፣ ቤተሰቤንም ቢሆን ከሀገር አይበልጡም፣ ከወልቃይት ጠገዴ የአማራ ማንነት ጥያቄ አይበልጡም በሚል በተኮሳት ጥይት መላ ጎንደራውያን በአንድነት በጎንደር ዙሪያ የሚገኙ ወረዳዎች በርካታ ጀግኖች ተመው ወደ ጎንደር ከተማ በመምጣት ያፋኙን ቡድን ምኞት ከንቱ ያደረጉበት ነው። መስዋዕትነት ከፍለው ከንቱ ያደረጉበት በርካታ ጀግኖች የተሰዉበት፣ በርካታ ጀግኖች አካላቸው የጎደለበት ዕለት ነው የነበረች ያች ዕለት ማለት ነው ሐምሌ 5። ከሐምሌ 5 በኋላስ ምንድነው የተፈጠረው የሚለውን ማየት በጣም አስፈላጊ ነው። ከዛ በኋላ ህዝባዊ እምቢተኝነቱ በከፍተኛ ደረጃ ተቀጣጥሎ ሐምሌ 24 የጎንደር ህዝብ ከተማዋን ያንቀጠቀጠ ሰላማዊ ሰልፍ አካሄደ። ይህ ሰላማዊ ሰልፍ ህዝባዊ እምቢተኝነቱን ከፍ ያደረገበት በተለይ የኦሮሞ ደም ደሜ ነው በሚል
እሳትና ጭድ ናቸው፣ አማራና ኦሮሞ ማለት እሳትና ጭድ ናቸው የተባለውን ያከሸፈ አለመሆኑን ያሳየና በትግል ላይ የኦሮሞ ወንድሞቻችን በደልም የኛ በደል ነው በሚል ትግላቸውን የተጋራበት የጎንደር ህዝብ የኦሮሞ ህዝብ ትግል የተጋራበት ሁኔታ ነው የነበረው። ከዛም በኋላ ነሐሴ 1 2009 ዓ.ም ህዝባዊ እምቢተኝነቱ ወደ ባህር ዳር ከተማም ተቀጣጠለ። በባህር ዳር ከተማም ከፍተኛ ሰልፍ ተካሂዶ አጋዚ በአውሮፕላን ወርዶ ምናልባትም ከ100 በላይ ወጣቶች ያለቁበት ታሪካዊ ክስተት ተፈጠረ። ተጨፈጨፉ። ወልቃይት ብረሳሽ ቀኘ ተርሳኝ ብለው የወጡት እነ አበበ ገረመውን ጭምር መስዋዕት የሆኑበት። ከዛ በኋላ ኦሮሚያ ላይም ታላላቅ ሰልፎች ተካሄዱ። ወልቃይት አማራ ነው በሚል የኦሮሚያም የጀመሩትን ትግል አቀጣጥለው የቀጠሉበት ሁኔታ ነው የነበረው። በዚህ ሂደት ኦሮ አማራ የሚለው ጥምረት ተፈጥሮ አመራሩ የአማራንና የኦሮሞን ህዝብ ትግል ተጋርቶት የህዝቡ ትግል አመራሩም ተጋርቶት በከፍተኛ ደረጃ እየተቀጣጠለበት ሁኔታ ነው የተፈጠረው ማለት ነው። የዚህ ትግል አካል የሆነው የኦሮሚያ በርካታ ወጣቶች ጣና በእምቦጭ ሲወረር ጣና ኬኛ በሚል እምቦጭን ለማጽዳት የተመሙበት የዚህ የትግል አካል ነው። 2010 እንደምናስታውሰው የለውጡ መንግስት ተመሰረተ ማለት ነው እና ለለውጡ መንግስት መመስረት ሐምሌ 5 ገፊ ምክንያት ነው። የወልቃይት ጠገዴ የአማራ ማንነትና ወሰን ጥያቄ አንዱ ገፊ ምክንያት ነው ምንለው ከዚህ የተነሳ ነውና የለውጥ መንግስት 2010 ዓ.ም ተመሰረተ። ተመስርቶ መላ ኢትዮጵያውያን ከጭቆና ነፃ ወጡ። ሀገር አቀፍ ፓርቲ ተመሰረተ። ጥቅምት 24 2013 ዓ.ም አሁንም ፋሽስቱ ትህነግ ወያኔ ህወሓት አልደመርም በሚል የሀገር መከላከያ ሰራዊትን ከጀርባ በመውጋት በደረሰበት ምት የወልቃይት ጠገዴ ህዝብ ደግሞ ከማንነት ጭፍለቃ ነፃ ወጣ፣ ተላቀቀ። ነፃ ከወጣንበት ከ2013 ዓ.ም ጀምረን የራሳችን አስተዳደር መስርተን ሐምሌ 5ን በየዓመቱ እያከበረን እየዘከረን እነሆ 10ኛው ዓመት ላይ ደርሰናል። ስለሆነም 10ኛውን ዓመት ዝክረ ሐምሌ 5ን ስናከብር የማይታጠፍ ቃል የማይፈታ ትጥቅ በሚል መሪ ቃል የሚከበር ነው። ይሄ መሪ ቃል ምንን ያመላክታል ካለን የማይታጠፍ ቃል የሚለው የትግላችን መነሻ ትውልዱ እንዳይዘነጋ ለዳግም የማንነት ጭፍለቃ እንዳይዳረግ ሁሌም የትግሉን መነሻ ማወቅ ማስታወስ ስላለበት በዚህ ዝክረ በዓልን በዚህ መሪ ቃል መመራት አለበት ብለን አማራንን እንጂ አማራኑን አላልንም የሚለውን የትግሉን መነሻ አሁንም ለመዘከር ለማስታወስ ሰማዕታትን ስንዘክር ሰማዕታት የተሰዉበትን ዓላማ ለመዘከር እና ቀጣይ ትውልዱ ደግሞ ማንነቱን እንዲያጸና ያገኘውን ድል እንዲያጸና በህጋዊ መንገድ ማንነቱ እስኪረጋገጥለት ድረስ እና ድጋሚ ደግሞ የማንነት ጭፍለቃ እንዳይዳረግ አውቆ እንዲታገል የማይታጠፍ ቃል ያልነው ከዚህ አኳያ ነው። የማይፈታ ትጥቅ ያልነበት መሰረታዊ ምክንያት ደግሞ ከሐምሌ 5 ከዛች ዕለት ጀምሮ እንደሚታወቀው በዞናችን የጸጥታ ዋስትናችን ከጀግናው የሀገር መከላከያ ጎን በመሰለፍ የሚታወቀው የተከዜ ዘብ
የተከዜ ዘባችን በወትሮ ዝግጁነት የሚታወቀው አሁንም ጥንተ ጠላታችን የሆነው ወያኔ ዛሬም ለሶስተኛ ዙር ወረራ በዝግጅት ላይ ከታሪካዊ ጠላቶቻችን ከባዕዳን ጋር በመሆንና ከውስጥ ባንዳዎችን በመፍጠር ማስተርማይንድ በመሆን እያደረገው ያለውን ዝግጅት አሁንም በተለመደው ወትሮ ዝግጁነት እንዲያከሽፍ የማይፈታ ትጥቅ የሚለው መሪ ቃል ደግሞ ወትሮ ዝግጁነትን የሚያመላክት እና የመውጫ የቀጣይ የትግሉ ስትራቴጂ መሆኑን ለማሳየት ተፈልጎ ነው። ሐምሌ 5ን ስንዘክር መስዋዕት የሆኑትን ጀግኖችን በማስታወስ ማህበረሰባችን ደግሞ ሀገራችን የጀመረችውን የለውጥ ጉዞ አጠናክሮ እንዲቀጥል ሀገራችን አሁን መላ ህዝቧ የሚስማማበትን ህገ መንግስት ለመጻፍ የሚስማሙበት ሰነድ እንዲኖራቸው ለማድረግ ዘርፈ ብዙ ስራዎች እየተሰሩ ነው። በእነዚህ መስዋዕትነት የመጣ ድል ስለሆነ ይሄን አጥብቆ የሀገሩን ሉዓላዊነት ለማስከበር ከመቼውም ጊዜ በላይ ጠንክሮ እንዲቆም በርካታ መልእክቶች የምናስተላልፍበት በዓል ነው። እንኳን አደረሳችሁ። በዚህ በዓል የሚቀር ሰው መኖር የለበትም። ከመቼውም ጊዜ በተለየ መንገድ በደመቀና ባማረ መልኩ በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በበረሃ ገነት በሁመራ ከተማ ይከበራል። መጣችሁ እንድትጋበዙልን ነው ጥሪያችን የምናከብረው። መልካም በዓል ይሁንላችሁ።